ሰላም ሰላም ውድና የተከበራችሁ የዓለም ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ቤተሰብ ሁሉ መልካም? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ያው እንደተለመደ ማለት ነው ግጥም ይዤ መጥቻለሁ ማለት ነው። አጠር ያለች ግጥም ነች። እሷን ደግሞ ዛሬ ጋብዛችኋለሁ። ወደ ግጥሜ። አልገጥምም ከእንግዲህ ልብህን ለመግዛት ሌትና ቀን ጣርኩኝ፣ ወጣሁኝ ወረድኩኝ ብዙ ነገር ሆንኩኝ፣ እንደ ማለዳ ወፍ ዘመርኩኝ ማልጄ፣ ፍቅር እንድትሰጠኝ እንድትገባ ከጄ፣ የፍቅር ፈላሳፊ ገጣሚ ሆንኩልህ፣ ዋጋ አይደረስ አንተ ግን ውድ ነህ፣ ዋጋ አይደረስ አንተ ግን ውድ ነህ። ግጥም ስጽፍልህ ቀባጣሪዋ ብለኸኝ ስታልፈኝ በዋዛ፣ እኔም ትቼሃለሁ ዋጋ ስለበዛ። እኔ ባንተ ምክንያት አገኘሁ ማጌጫ፣ ግጥም የሚባል ሕይወት ማጣፈጫ፣ ግጥም የሚባል ሕይወት ማጣፈጫ። ታዲያ ለምን ብዬ አንተን እፈልጋለሁ፣ ግጥም የሚባል ፍቅረኛ አግኝቻለሁ፣ ግጥም የሚባል ፍቅረኛ አግኝቻለሁ። ቤተሰብ አዲስ የሆናችሁ ላይክ እና ሰብስክራይብ አድርጉ፣ ላይክ አድርጉ። ያው አጠር ያለች ግጥም ናት። እንግዲህ ኮሜንት አድርጉ፣ አስተያየታችሁን ኮሜንት አስቀምጡልኝ፣ ሰብስክራይብ አድርጉ። ሁላችሁንም ከልብ አመሰግናለሁ ስለምታበረታቱኝ። ቴንኪው ቤተሰብ፣ አመሰግናለሁ። ለቀጣዩ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ ቤተሰብ። ያው እንግዲህ እኔ ያለሁት የአካባቢውን እያስጎበኛችሁ ነው። በዚያውም ግጥሟን እያያችሁ ግጥሙን አስተያየት ስጡበት። ቀጥይበት ካላችሁ ቀጥይበታለሁ ማለት ነው። እና እንደዚህ አጠር ያሉ ግጥሞችን አመጣለሁ። አስተያየታችሁ አይለየኝ እላለሁ ቤተሰብ። ሁላችሁም ቴንኪው አብራችሁኝ ስለቆያችሁ። መልካም ቀን